በዱባይ ውስጥ የሚገኝ አንድ ጠንካራ የካርጎ ሰራተኛን ውሎ ነው ዛሬ የማሳያችሁ። በመጀመሪያ መኪናዬ እንደምታዩት ባዶ አድርጌ 2 በርሜሎችን ከስተመሮች በስራ አጋጣሚ ሲሄድ ኦርደር አድርገውኝ ስለነበር የመጀመሪያ ስራችንን ሻርጃ ላይ ገብተናል። እዚህ ቤት ውስጥ እንግዲህ እህታችን እሷ አትሄድም፣ ጓደኛዋን ሌላ ቦታ የምትሰራ ልጅ አለች። በእሷ ስም ነው እነዚህን እቃዎች የምንልክላት። 2 በርሜል እና 1 ካርቶን ራሷ እንደዚህ አዘጋጅታ ጠብቃናለች። 1 ካርቶን ያልተረተበ እቃ ስለነበራት ይዘን በመጣነው ካርቶን ያልተረተቡትን እቃዎች ቆንጆ አድርገን ከዚህ ቤት ረተብ። በጣም በፍጥነት ነው ግዴታ ስራዎች መሰራት ያሉበት፣ ምክንያቱም ብዙ ደንበኞች በዛሬ ውሏችን እየጠበቁን ስለሆነ ከዚህ ቤት በአጠቃላይ 2 ካርቶን 2 በርሜል እንዲሁም 1 ሻንጣ ለክተን ጨርሰን እንደዚህ ወጣ። በመቀጠል የምንሄድበት ቤት ውስጥ ከ20 ቀን በፊት 4 ካርቶን እኔ እጄ ሰጥቻቸዋለሁ። እቃውን ሞልተናል፣ መተው ሰዳ። ይህንን የመሰለ ድፎ ዳቦ ነው ተጋግሮ እየጠበቀን። እንዲህ በመጀመሪያ ያደረግነው ተሳፋሪ ስለሆነች ስንት ኪሎ ነው የተቆረጠልሽ ብለን ስንጠይቅ አልቆረጠችልኝም፣ ትኬቱን ግን በ30 ኪሎ ነው የማደርግልሽ ብላኛለች ስትል የተዘጋጀውን መጀመሪያ ለካንላት። ሁለተኛ ደግሞ ይዛ የምትሄደውን ሃንድ ባግ 7 ኪሎ ለካን። ከዛ የቀረው ግዴታ ካርጎ ነው። ወደ ካርጎ 2 ካርቶን የአንዱ እህታችን፣ 2 ካርቶን ደግሞ አብራት የምትሰራ ጓደኛዋ ነች እንግዲህ ይዛላት የምትሄደው። በአጠቃላይ 4 ካርቶኖች እና 1 ሻንጣ ከዚህ ቤት አነሳን። ልንወጣ ስንል ተዘጋጀው ዳቦና እንዲሁም የተፈላልን ሻይ ስራ ስንል ረስተነው መኪናችን ውስጥ አምጥታ ሰጠችን። እንዲህ በመንገዳችን ላይ እየበላን እንሄዳለን ብለን መኪናችን ውስጥ አድርገን የፈጠነ እንግዲህ ወደ ቀጣዩ ደንበኛችን ቤት ሄደን ቀጣይ ሄድንበት ቤት ትላንትና አቡዳቢ ላይ ጓደኛዋን እንደዚሁ 1 ካርቶን እቃ አንስተንላታል። እዚህ ቤት የምናነሳት እቃ ይቺ ነች። አሰሪዎቿ በጣም ከባድ ስለሆኑ ውጭ ላይ ነው ሁላ በዚህ ሙቀት እቃውን አድርጋ የጠበቀችን። ስለዚህ እንግዲህ እቃው ትንሽ ስለሆነ የፈጠነ ብዙም ሳንቆይ ረትበን ጨረስን። ይህ እንግዲህ 3ኛ ቤታችን ነው። 4ኛ ቤታችን ስንሄድ ደንበኛችን በርሜል ከዚህ በፊት አምጥተን ሰተናታል። ይህቺ ደንበኛችን ያሰበችው እቃዎችን ራሳችን አውጥተን ሀላባ ድረስ እንድናደርስላት። አሁን ባለው ሁኔታ ኢትዮጵያ ላይ የቀረጥ ክፍያ በጣም እየበዛ ስለተቸገርን በዚህ አይነት መልኩ ሲላል ለእህታችን ያለውን ነገር ግልጹን ነገርና እሷም እንግዲህ እኛን ምክር ተቀብላ ግልጹን ስለነገራችሁኝ አመሰግናለሁ፣ ስለዚህ ቤተሰቦች መጥተው እንዲወስዱ አደርጋለሁ ብላ ይህንን እቃ እንግዲህ ከዚህ ቤት አነሳን። ወደ 5ኛ ደንበኛችን ቤት ስንሄድ እህቷ ከአልዲሃድ አካባቢ ከሳምንት በፊት እቃዎችን ጭኝላታለሁ። እህቷ ቤት ሄጄ እቃ ሳነሳ ደግሞ አብራት የሚሰሩ ጓደኞቿም እንደዚሁ እቃዎችን አንድ ላይ አድርገው ነበር የላኩት። ስለዚህ እንግዲህ እዚህ ቤት እቃዎችን እህታችን እንደዚህ አድርጋ ነው የጠበቀችን። ቤት ውስጥ በጣም የሚያምር ውሻ አለ። ልነካው ግን አልቻልኩም። ብቻኛም ውሻውን እያየን ይህንን ሁላ እቃ ሳናቀው ነበር የፈጠነ ጥረት ብንጨርሰን የነበረው። 1 በርሜልኛ ነው ይዘላት የመጣ ነው። 1 ካርቶን ተጠቀምን። ይህ እቃ ምን ይሆናል ማለት ነው? ባለፈው ሰዓት ላይ እህቷን ከአልዲሃድ ካነሳንላት እቃ ጋር አንድ ላይ ተደርጎ የሚላክ ነው። እንግዲህ 5ኛ ኦርደራችን የነበረው ይሄ ነበር። የዛሬ ውሎ ስራችንን በዚህ ጨርሰናል ብለን ስናስብ በመሀል አንዲት እህት ደውላ ከአጅማን ነው የምደውልልህ 3 ሻንጣዎችን ካርጎ እንድታደርግልኝ ነው፣ ዋጋ ስንት ነው ስትለኝ ያለውን ነገርኳት። እኔ ደግሞ ሌላ ቦታ ቅናሽ አግኝቻለሁ፣ ስለዚህ በዚህ ዋጋ ላክልኝ ስትል ካርጎ ላይ ያለውን ግልጹን አሰራር ስነግራት ኦኬ እሺ እኔ በስራ በተደጋጋሚ ስለማይ አንተን መርጫለሁ፣ በቻልከው አቅም ቶሎ መታንሳልኝ ስትለን እንግዲህ ከዱባይ አጅማን ከመሸ የነዳን ሄደን የእህታችንን እቃ 2 ጓደኛሞች አንድ ላይ ሆኖ ነው የሚሰሩት። እነዚህን 3 ሻንጣዎች ከመሸ አንስተናል። ቪዲዮን ከወደዳችሁ ላይክ እንዲሁም አስተያየት ካላችሁ ኮሜንት አስቀምጡልን። ሳሚ ካርጎን ከተባበሩት አረብ ኤምሬት ይመቻችሁ።